ምነው መፍዘዝ አይ በያርጊው መታ ተዝምን እንደታ እሷናት ንግስት ውቢት ወንጆ ውቢት። ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን መጫን እንዳትረሱ። እናም ይሄን ቪዲዮ ላይክ በማድረግ ቀለል ያለች 200 ላይክ ብቻ እናስገባው። መገናኛ የሞላ አንድ ሰው መገናኛ ተሳፋሪዎች የኛም ሜትር ታክሲ ከሌሎች ሜትር ታክሲዎች የሚለየው መንገዳችን በጣም ረጅም ስለሆነና ታሪፍም ስለተሻሻለ ምናልባት ጥሬ ብር ያላዛችሁና የማይሞላላችሁ ካላችሁ አሁኑኑ ትራንስፈር በማድረግ ክፍያችሁ መክፈል መቻላችሁ ነው። መገናኛ የሞላ አንድ ሰው መገናኛ ረዳት ቆይ አሁን ያልከው ነገር ለኔ በጣም ወሳኝ ነው። ምክንያቱም ዛሬ ኪሴ ውስጥ ምንም ብር የለም። በል ወደ ታክሲው ልግባ። እሺ ያው ጥሬ ብር ካልያዝክ ብሩን በስልክ ለሹፌሩ ትራንስፈር አድርግና መግባት ትችላለህ። እሺ ችግር የለውም። አይገርምም ዛሬ ባዶ ኪሴን ከቤት በወጣ እዚህ አካባቢ ያሉት ኢቴሞችም ሊሰሩልኝ አልቻሉም ነበር። በቃ አሁን ልላክልህ። እሺ በል ክፈልና ወደ ታክሲው ገባ። ረዳት ስለተባበርከኝ በጣም አመሰግናለሁ። ሚስጥር ቁጥሬን ላስገባ? እሺ የሰውየውን አካውንት ላስገባ። ይኸው 100 ብር የትራንስፖርቱን ከፍያለሁ። ሹፌር አሁን አንድ ሰው 700 ብር ከፍሏል። ሚሴጅ ገባልህ? አልገባልኝም። ረዳት ያው ከፍያለሁ አሳልፈኝ። አይሆንም ብሩ ካልገባ አንተም አትገባም። ሰውዬ ምን ነካ? ስልኬ ላይ የከፈልኩበትን ሚሴጅ ይኸው። በል ሰውዬ በአንተ ቤት ልሸውደን እየሞከርክ ባልሆነ ይኸውልህ አሁን ሌላ ችግር ሳይደርስብህ በፊት ከዚህ ጥፋ። አላስገባም ቆይ ከኋላ ልጫን። ረዳት በልግባ ቶሎ ለመድረስ አሁኑኑ ጉዟችንን እንጀምር። ረዳት ወራጅ አለ አትሰማም እንዴ? ወራጅ አለ እያልኩ እኮ ነው። በል ታክሲውን አቁመው። አንተ ያ ሁሉ መንገድ በንፋስ ተደበደብክ አይደል? ደሞ እኮ ብሩ አሁን ገባልኝ። እንዴ አይሆንም ብሬን መልስ። ወይኔ ገንዘቤን ከፍዬ ያ ሁሉ መንገድ የሰው ፊትና ንፋስ እየገረፈኝ ከሹፌሩ ተደብቄ ከኋላ ተንጠልጥዬ መጥቼ እንደተሳፈረና ዘና ብሎ እንደመጣ ሰው ከፍዬ ልውረድ። ወይኔ ብሬ ወይኔ። አቤቅሌት እሺ ወይኔ እነ ጉልማን እጅ ከፍንጅ ባሊዝና ቪዲዮን ባልቀርጽ ኖሮ ይሄኔ ከስራ የተባረረ ነበር። ከዛም አልፎ ያቺን ቆንጅዬ ሳንድራ የማግኘት እድል አላገኝም። ብቻ ፈጣሪ ይመስገን ያቺ በውበቷ የማስተምረው ግራ እስኪገባኝ ድረስ የምታማልለኝ ሳንድራ አሁን ላይ የኔ ፍቅረኛ ልትሆን ችላለች። አቤት ያቺ ተወካይ በመሃል ቢሮዬ ገብታ አቋረጠችኝ እንጂ እንደባለፈው በድጋሚ ሳንድራን አልጋ ላይ ወስጄ አስደስታት ነበር። ለነገሩ አሁንስ የት ትሄድብኛለች? ልደውልላትና እዚሁ ቤቴ ሆኜ ከሳንድራ ጋር እንደልባችን ያለ ሐሳብ አልጋ ላይ እንደሰታለን። እነዛ ስራዬን እንዲያሳኩ የላኳቸው ልጆች ለምንድን ነው ስልክ የማያነሱት? መቼስ እስካሁን ድረስ የኮጆ ቤት ይደርሳሉ ብዬ አላሰብም። በቃ ስራው ቢቀር ይሻላል። አረ ስልኩን አንሱት። ቆይ ምን ሆኖ ነው ስልካቸው የማይሰራው? አረ ስልኩን አንሱት። አይ እንደውም ስራው መቅረት የለበትም። የኮጆ ቤት ሄደው ኮጆን አስፈራርተው ከስልኩ ላይ የኔን የቅሌት ቪዲዮ ቢያጠፉት ይሻላል። ያንን ኮጆ ተብዬ ቢደበድቡት ጥሩ ነው። እንደውም መምህር ኮጆ እስከዛሬ ድረስ ቪዲዮውን እለቃለሁ እያለ ሲያስፈራራኝ ስለነበር ጠንከር ያለ ድብደባ ሊደርስበት ይገባል። እነዛ ልጆች እንኳንም ስልኩን አናሱ። ያንን ቪዲዮ ከኮጆ ስልክ ላይ ለማጥፋት ብዙ ሙከራዎች ስላልተሳኩ የአሁኑ አማራጭ በጣም አሪፍና የሚሳካ ይመስለኛል። ቆይ ሳንድራ ምን ሆና ነው ስልኩንም አታነሳው? ለነገሩ ቅድም ቤቴ ነኝ ስላልኳት ወደ እኔ እየመጣች ይሆናል። ሳንድራ የኔ ፍቅር ቆይ ምን አረኳችሁ? አተ ስልክ የት ነው ያለው? ሰውዬ አፍጥነው አሁኑኑ ስልክህን ስጠን፣ ካልሆነ ደግሞ ምንም ሳናቅማማ ወደ ሲኦል እንልካለን። እንዴ ምን ሆናችኋል? አብዳችኋል እንዴ? ቆይ ከስልኬ ምን አላችሁ? ለምንድን ነው የደበደባችሁኝ? በቃ ቤት ለፍቅረኛዬ ልሰጣት ያስቀመጥኩት 8000 ብር አለ። ከፈለጋችሁ እሱን ውሰዱት። እባካችሁ ስልኬን ብቻ ተውልኝ። እኔ የምችለው ከሆነ የፈለጋችሁትን አደርጋለሁ። እባካችሁ ስልኬን በጣም እፈልገዋለሁ። ደግሞ ከስልኩ በላይ ለእናንተም ብር ነው የሚያስፈልጋችሁ። በቃ ለፍቅረኛዬ ያስቀመጥኩትን ብር ውሰዱት። ተናገርኩ እኮ ስልክህን አምጣ። እባክህ ወንድሜ እባክህ የዛሬ ማረኝ እባክህ። በቃ የፈለግከውን ቤት ገብተህ ውሰድ። ስልኬን ግን ተው እባክህ። ስልኩን አምጣው። በቃ እሺ ውሰዱት። የፈጣሪ አለ እባክህ ቪዲዮውን አታጥፋው። በቃ ተው ያሳለፍነውን አትርሱ። ቆጆ ዩቱብ
ሰላም አስተናጋጅ፣ ዛሬ ሰራው ስራ በጣም አድካሚ ነበር። ባይገርም እንደዛ ደክሞኝ ከስራ ስመለስ የሆኑ አሮጊት መንገድ ላይ ከባድ ዕቃ ይዘው ቆመው ድንገት እንዳዩኝ ያን ከባድ ዕቃ ቤታቸው እንዳደርስ ለመኑኝ። ያው እኔም እምቢ ማለት ስለከበደኝ እንደዛ በጣም ደክሞኝ ያን ከባድ ዕቃ ለአሮጊቷ ወደ ቤታቸው አደረስኩላቸው። ከዛም ስለደከመ እንጀራ በሽሮ ብላ ሲሉኝ አልፈልግም ብዬ ተናድጄ ወደዚህ መጣው። መቼስ ይሄን ሁሉ ነገር ነግሬ ትረዳኛለህ ብዬ አስባለሁ። በቃ አስተናጋጅ፣ አሁን በጣም ደክሞኛል። በዛ ላይ ደግሞ ምግብ ስላልበላው በቃ በአንተ ምርጫ ለኔ የሚጠግነኝንና የሚያጠግበኝን አሪፍ ምግብ ከአሪፍ መጠጥ ጋር አሁኑን አምጣልኝ። እሺ አሁኑን አመጣልሃለሁ። እንዴ እንደዚህ አይነት ገራሚ ቻፓ ካየው በጣም ቆየው። በፈጣሪ ልጅቷ ከጠበቅኩ በላይ በጣም ቆንጆ ነች። በቃ ዛሬ እቺ ቆንጆ አታመልጠኝም። ሁሉ ነገሯ ልዩ ነው። አቤት ማማ፣ አቤት ቻፓ። በቃ በኋላ ላይ የዚችን ቆንጆ አጠቃላይ ሂሳብ ከፍዬ በዛው በእጅ አስገባታለሁ። A few moments later. እንዴ አስተናጋጅ፣ ምንድነው ይሄ? እኔ እኮ የዛሬ ውሎዬን የነገርኩ ድካሜን ተረድተህ ለኔ የሚጠግነኝን በጣም አሪፍ ምግብ እንድታመጣልኝ ነው። ምን ሆናል? አሁን ያመጣከው ምግብ እኮ በጣም ትንሽና አጥጋቢ ያልሆነ ምግብ ነው። እንደውም በሳህን ከምታመጣው በእጅ ዘመተህ ብታጎርሰኝ ይሻል ነበር። ለማንኛውም አሁን ያመጣከውን ምግብ ውሰድና ሌላ በጣም የሚያጠግብ ምግብና ገራሚ የሆነ መጠጥ ይዘና። ደሞ እዛ ጋ ያለችውን ቆንጆ ሂሳብ እንዳትቀበላት። የእሷን ሂሳብ በሙሉ እኔ ነኝ የምከፍለው። ግን ማን ነው የከፈለልኝ ብላ ከጠየቀች እኔ እንደሆንኩ ንገራት። በል አሁን በረሃብ ከመሞቴ በፊት ያልኩህን አምጣልኝ። እሺ እንደ ትዕዛዝ። Few moments later. በጣም ጥሩ አስተናጋጅ፣ አሁን አሪፍ ምግብ ነው ያመጣከው። አዎ መጠጡንም አልተሳሳትክም። እሺ በቃ ይኸውልህ አሁን ያቺ ቆንጆ ከዚህ ልትወጣ ስለምችል አሁኑኑ ያለባትን ሂሳብ እኔ ከፍልላታለሁ። ከዛም ትሄድና ሂሳብሽ ተከፍሏል ትላታለህ። ከዛ ማን የከፈለልኝ ስትል እኔ እንደከፈልኩ ንገራት። አዎ እንደውም በቃ የኔንም ሂሳብ በኋላ ከምከፍል አሁኑኑ ኢቲኤምኤል ልስጥህና የኔንና የሷን አጠቃላይ ሂሳብ ቁረጥ። ከዛ በእርግጠኝነት ያቺን ቆንጆ የግሌ ለማድረግ ነገሮች ይቀላሉ። እንዴ 100,000 ቆየ ሁሉ ብር እንዴት መጣ? ያው ደንበኛችን በጣም አብዛኛው ሂሳብ የመጣው ከልጅቷ ነው። ቆይ ወይኑ ስንት ነው? ያው ያንተ ሂሳብ ወይኑ 3,000 ብር ሲሆን ከዚያ የመጣውልክ የዶሮ ስጋ ደግሞ 2,500 ብር ነው። እናም አንተ የተጠቀምከው አጠቃላይ ሂሳብ 5,500 ብር ነው። እሺ አስተናጋጅ፣ በቃ የኔን ሂሳብ ልክ ነህ። ግን 95,000 ብር ከየት ነው የመጣው? ያቺ ቆንጆ እኮ ያዘዘችው መጠጥ ብቻ ነበር። አዎ አሁን ራሱ ጠረጴዛዋ ላይ ከመጠጥ ውጪ ምንም የለም። ቆይ ታዲያ ያ ሁሉ ብር ከየት መጣ? ምንም አልገባኝም። አይ እንደዛ አይደለም። ምን መሰለ፣ ልጅቷ ብቻዋን ሳትሆን ከጓደኞቿ ጋር ነው የመጣችው። ግን ጓደኞቿ እሷ ወደ ውስጥ ስገባ እነሱ እዛ ይሻለናል ብለው በውጭ በኩል ነበር የተቀመጡት። ከዛ ግን አንተ ለዛች ቆንጆ ሂሳብ እንደምትከፍል ልጅቷ ስታውቅ ለጓደኞቿ የቤቱን በጣም ውድ መጠጥና ውድ ምግቦች አዘዘች። በቃ ያ ሁሉ ብር የመጣው በልጅቷ ነው። እንደውም ግማሾቹ ጓደኞቿ መጡ። አናግራቸው። ዛሬ ጠጥቼ የማላቃቸውን ውድ መጠጦች ስለጋበዝከኝ በጣም አመሰግናለሁ። የፈጣሪ ያለ ወይኔ፣ ለኔም ቢሆን በጣም ውድ የሆኑ ምግቦችን በነፃ ስለጋበዝከኝ እኔም በጣም አመሰግናለሁ። የኔ ቆንጆ፣ በእኔ ምክንያት ጓደኞቼን በማስጋበዜ በጣም ደስ ብሎኛል። ምክንያቱም ሁሌ እነሱ ነበር የሚጋብዙኝ። ዛሬ ግን እድሜ ላንተ ገላገልከኝ። ደግሞ ቀሪዎቹ ጓደኞቼ ወደ ውስጥ ገብተው ያላመሰገኑ በጣም ስለሰከሩ ነው። እና ደግሞ ለዚህ ግብዣ አልጋ ላይ ባስደስት ደስ ይለኝ ነበር፣ ግን አዝናለሁ፣ ፍቅረኛ አለኝ። ሄይ ወይኔ፣ ተጫወትሽብኝ የማትረቢ። ያ ሁሉ ለፍቻ ያገኘሁትን ብር አሳጣሽኝ። ወይኔ ብሬ፣ ወይኔ። ውጤቱን ስለሞላሁት ማርክ ሊስቱን አይቼ ስንት እንዳገኘ እነግርሃለሁ። አቺማ ከ30ው 23 አግኝተሃል። እሺ መምህር ኮጆ፣ በቃ ችግር የለውም። የፈተና ወረቀቱን ጓደኛዬ ከተቀበለልኝ እጠይቀዋለሁ። አቺማ ቆይ ምን ሆነ ነው ኤሌክትሪክ እንደያዘው ሰው የምትንቀጠቀጠው? ምን ነው ደህና አይደለም እንዴ? መምህር ኮጆ በጣም ይቅርታ አድርግልኝ። ያ ተማሪ ምን ሆኖ ነው የቆየው? ስልኩን ይዞ አይመጣም እንዴ? ቆይ እስቲ ወጥቼ ልየው። ቆይ ምን እየተካሄደ ነው? አቶ ጉልማ፣ ይህ ተማሪ ስልኬን ሊሰርቀኝ እንደሞከረ ማን ያምናል? አይገርምም? ይሄ ተማሪ ዛሬ ፈተናዬን አልተቀበልኩም በሚል ሰበብ እኔን አዘናግቶ ስልኬን ሊሰርቀኝ ጊዜ ለትንሽ ነቃውበት። መምህር ይቅርታ አድርግልኝ። አይ ወይ ዘንድሮ የአሁን ተማሪዎች እኮ በጣም ብሶባቸዋል። ስራቸው በሙሉ ከእነሱ የማይጠበቅ መጥፎ ተግባሮችን ነው የሚፈጽሙት። ለማንኛውም መምህር ኮጆ፣ ይህንን ሌባ ተማሪ እኔ ለስራው ዋጋውን ስለምሰጠው ምንም አያሳስብ።
አንተ ሌባ ተማሪ ተነስ፣ በል አሁኑኑ ወደ ቢሮ ሄደ ጠብቀኝ። እዛ ከኔ ጋር በደንብ እንነጋገራለን። አው የሌብነት እንዲጸጽትህ ነው ማደርገው። ኮጆ በቃ አንተ ምንም አትጨነቅ፣ የዚህን ተማሪ ጉዳይ ለኔ ተወው። መምህር ኮጆ ተረጋጋ፣ አትጨነቅ። እሺ ተማሪዎች፣ ዛሬ በሀገራችን የኑሮ ውድነቱ በጣም ጨምሯል። በጣም የሚገርመው ነገር እያንዳንዳቸው ነገሮች ዋጋቸው በጣም እየጨመረ እንጂ እየወረደ አይደለም። ስለዚህ ይህንን ችግር ለመቋቋም እኛ ብልህና ንቁ መሆን አለብን። እስቲ አሁን ያልኩትን ድገሙልኝ። እኛ ብልህና ንቁ መሆን አለብን። በጣም ጥሩ። እዛ ጋ ቆይ፣ ለምንድን ነው የማትከታተለው? ምን ነው የቆንጆ ሳንድራ ውበት አፈዘዘ እንዴ? በጣም ይቅርታ፣ ማለቴ እሷ ቁም ነገረኛ ተማሪ ነች። አቤት ዛሬም እንደውሌው አምሮባታል። ለማንኛውም በሉ አሁን ወደ ትምህርቱ በጣም ማተኮር አለባችሁ። አሁን የጀመርነውን ትምህርት እንቀጥላለን እና እኔ እንዳልኩት አሁን ላይ የኑሮ ውድነቱ ከመባባሱ ባለፈ የነዳጅ ዋጋም በእጅጉ ጨምሯል። ስለዚህ አሁን እኛ ስለ እንቅስቃሴያችን ብልህና ንቁ መሆን አለብን። በጣም ለአስፈላጊ ጉዳይ ካልሆነ በስተቀር በትራንስፖርት መንቀሳቀስ የለብንም። ባይገርማችሁ ከትናንት ወዲያ አንዱ ሰውዬ ሚስቱ ልጆቿን ወደ ትምህርት ቤት ለማድረስ በመኪና ስትሄድ አያት። ከዛም ስትመለስ እግርሽ የተፈጠረው እኮ እንድትራመጅበት እንጂ ለጌጥ አይደለም ብሎ ተቆጣት። አያችሁ፣ ይህ ሰውዬ ንቁና አስተዋይ ነው። ተማሪዎች እናንተማ ሳቁ፣ ምን አለባችሁ? ቤተሰብ የኑሮ ውድነቱን ችሎ ከየትም ብሎ ያመጣል። እናንተ ምንም አይነት ሂሳብ ከራሳችሁ ስለማከፍሉ ምንም አይመስላችሁም። ለማንኛውም ሁላችንም የአካል ብቃት እንቅስቃሴ በየጊዜው ብናዘወትር ይመከራል። በየምንሄድበት ቦታ የእግር ጉዞ ማድረግ አለብን። ከዛም ብዙ ካሎሪን እናቃጥላለን። በዋናነት ደግሞ የትራንስፖርት ወጪ በእጅጉ እንቀንሳለን። ከዛም አልፎ ንቁና ጤናማ እንሆናለን። ረረረ አይገርምም? የትምህርት ቤታችን ዳይሬክተር አቶ ጉልማ ራሱ እንደምትመለከቱት የአካል ብቃት እንቅስቃሴ በማድረግ የትራንስፖርት ወጪ እየቀነሰ ነው። እሱ ንቁና ጤናማ ነው። የነዳጅ ታንኩ ባዶ ነው። ወይኔ የፈጣሪ አለ። እንዴት ያለ አጋጣሚ ነው! በነገራችን ላይ አቶ ጉልማ እኛ ራሱ ስለ ነዳጅ እያወራን ነበር። ግን አንተ ምን ሆነ ነው? እስቲ ሰከን በልተው አታስቸኩለኝ። ገና በውጥኑ ልሞት ነው አትበለኝ። ፍቅር አይለካም ገና በጅምሩ